ግድያ ፍጻሜ በተለያዩ ቦታዎች በተለይ ደቡብ አፍሪካ ላሉ ወንድሞችና እህቶች ብዙ ጭንቀት ውስጥ ላሉት አባ መጨረሻ ላይ ጸልያለሁ ብሏል። ይሄንን ነግሮኛል። እና ከዚህም ቀጥሎ እናንተ ይሄ ብነግሩ የሚሉት ነገር ካለ ከባለፈው የተለየ ጥያቄ ካለ ትችላላችሁ። ጊዜ አለን። ይሰማል? አሁን አባባ ይሰማል። እሺ አሼ ይጠይቅ። አሼ ጠይቅ። እኔ አሁን ዞላን እየጠበኩኝ እኔ ትልቅ አባት ብዙ ጥያቄም ለመጠየቅ ድፍረት የለኝም። ዳግዬም ከተመቸ ያው ይጠይቃል ብዬ አስባለሁ። ድፍረት የለኝም አይባልም። ቀጥታ መጠየቅ ነው። እሱ መጠየቅ ድፍረት አይደለም። እሱ አገባብና ሕግ ነው። አባባ ሰላም ይብዛልዎት። እሺ እግዚአብሔር ሰላም ለእርሶ ይብዛ። እጅግ በጣም ወዶታለሁ። ለሁላችንም በእርሶ ዘመን ደግሞ እኔም ደግሞ ታናሽ ልጆ ለማገልገል ለሁላችን እርሶ በሄዱበት የህይወት መስመር ውስጥ ነው ያለሁትና አሜን። እንደው ቢመልሱልኝ በህይወት አጋጣሚ እኛ አሁን በዚህ አሁን ባለንበት እድሜ ዘመን ውስጥ በጣም በብዙ አይነት እኛም አለፍን ብለን የምናወራቸው አንዳንድ ፈተናዎች ይኖራሉ። የእርሶ ዘመን እኛ የምናሳልፈው የእርሶን ዘመን ባያክልም ያው ይሄ ከዘመኑ ጋር የሚመጡ አንዳንድ ወንጌል አገልግሎት በምናገለግልባቸው ጊዜያቶች የሚመጡብን ቻሌንጆች የሚመጡብን ፈተናዎች አሉና እርሶ በእርሶ ዘመን በነበሩበት በወንጌል አገልግሎት ዘመን በሚገጥሙት ፈተናና በሚመጡበት ችግሮች በምን አይነት መንገድ አለፉ? እግዚአብሔርስ ደግሞ እንዴት አሳልፉት? ምናልባት አሁን ይህ ለእኛ ትልቅ የሆነ ትምህርት ይሆናል እና እስቲ ይችን ነው ቢያወሩልን ከትልቅ አክብሮት ጋር ጠይቆታለሁ። ጋሽዬ ጌታ ብስቶ ይባርክ። ስማ ወንጌላዊ ይቸገር እንጂ አንዳንድ ቻሌንጅ ይገኝ እንጂ ጌታ ኢየሱስ ማቴዎስ 28:19 ላይ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ነኝ አትፍሩ ብሎ በጎችን እያወቅኩ እኔ በተኩላዎች መካከል እሰዳለሁ ምንም አይጎዳችሁም አይነካችሁም የሚል ቃል አለና በዚያ ቻሌንጅ መካከል ሁሉ ጌታን ሲያገለግል ጌታ ኃይላችን ነው፣ ብርታታችን ነው። በእኛ ላይ የወጡ ሁሉ እነሱ ይጠፋሉ። እኛ ቆመን ጸንተን ቆመን እስከ ዘላለም እናገለግላለን። አሁን እናንተ ጌታን ወንጌልን ስታገለግሉ የሚነሳ ሁሉ ለራሱ ይጠፋል። አንዱ ለአንተ ሲነሳ 10ሩን ጌታ እሱን የሚያጠፋውን ያነሳል። ስለዚህ እግዚአብሔር አብሮት ወንጌልን ከሚያገለግል ሰው ጋር ነው። ከኔ ጋር በእኔ ላይ 10-20 መጥቶ ቢገዳደር እግዚአብሔር ይህንን ሁሉ ገሎ እኔን በሕይወት አኑሮ እንዲያገለግል ያደርገኛል። የእግዚአብሔር ኃይል፣ የእግዚአብሔር ክንድ፣ የእግዚአብሔር ጥበቃ ከሚያገለግሉ ጋር አለ። የሚያስፈራችሁና የሚያስደነግጣችሁ እግዚአብሔር ይሆን ተብሎ እንደተጻፈ አትደንግጡ፣ አትፍሩ። እግዚአብሔር ረግጣችሁ እንድታልፉ ኃይል፣ ጉልበት፣ ጸጋ፣ ቅባትን ሰጥቷችኋልና በርቱ። በክፉ የሚመጣ ሁሉ በመጣበት መንገድ ከአንድ መንገድ ሊጎዳችሁ ይመጣል፣ በሰባት መንገድ ከፊታችሁ ይሸሻል ተብሎ እንደተጻፈ እንደ እሙን እግዚአብሔር ቃል ነው ጌታ የሚሰራው። ኃይላችሁ እግዚአብሔር ነው፣ ጠባቂያችሁ እግዚአብሔር ነው፣ ጉልበት አቅማችሁ እግዚአብሔር ነው። ያ ይነሳ መነሳቱን አንከለክልም። ይነሳ እኛን ወደ እስራትም ይውሰደን። እሱ ይሞታል ይጠፋል እንጂ እኛ ዘላለም አንጠፋም። በኃይሉ ብርታት ነው የምንሰራው። ደግሞ ጌታን ቃል ለሚናገሩት እግዚአብሔር ሁልጊዜ በቃሉ እንደጻፈ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ እንዳለ በፍጹም ከእኛ ሳይለየን ከእኛ ጋር እየሆነ እሱ ያሰራናል፣ በመልካም ውጤት ያደርገናል። በወላይታ አሁን ጣሊያን ጊዜ 27 ቤተ ክርስቲያን ያለውን ዘጉ።
እስከ ደርግ ድረስ 738 አጥቢያ ሆኖ አደገ። እሱንም ዘጉ። ዛሬ በወላይታ 1500 አጥቢያ ወንጌልን ወደ ውጭ የሚሰንቅ አለ። ስለዚህ የእግዚአብሔርን ነገር ወደኋላ አመጣለሁ የሚል ሰው እሱ የራሱ ይጠፋል እንጂ የእግዚአብሔር ቃልና ቤተክርስቲያን ቃል ተናጋሪዎች በፍጹም አይጠፉም። አንተም በርትተ አገልግል። እኔ በዚያ ምክንያት እስር ቤት እየገባው ምግብ አጥቼ በመሬት ላይ የወደቀውን ከመንገድ በቆሎ ጥሬ ለቅሜ እሱን እየበላው እንደገና የአህያ ሽንት ያለበትን ውሃ እየጠጣው እንደዚህ ኖርኩ። ዳሩ ግን አንድ ባክቴሪያ አልነካኝም። በፍጹም እስካሁን በፍጹም ሰላም አለው። ስለምን? ጌታ እግዚአብሔር ከኔ ጋር ስላለ፣ ጌታ እግዚአብሔር ከአገልጋዮቹ ጋር አለ። የእናንተ የራስ ፀጉር ብናኝ እንኳን ዝም ብሎ አይበጠስም አይነቀልም ያለው እግዚአብሔር ከአገልጋዩ ጋር አለና ዛቻ፣ ድንፋታ፣ መባረቅ ሁሉ በቅዱሳን ላይ አይሆንም ነው። እግዚአብሔር አምላክ ይባርኮት አባባ። በጣም ድንቅ የሆነ መልስ ነው። በጣም ድንቅ የሆነ ምክርም ጭምር ነው ለእኛ የሰጡት። እግዚአብሔር እድሜዎትን ይባርክ፣ ይኑሩልን። አሁንም በተቀረውት ዘመኖት ደግሞ ለእግዚአብሔር ኖረው እንደ አባቶች የሚሆኑበትን እድሜ እግዚአብሔር ይስጦት ብያ ጸልያለሁ፣ ባርኮታለሁኝ። ከዚህ ጋር ተያይዞ አንድ ጥያቄም ደግሞ ምናልባት ዛሬ ከእርሶ እግር ስር ቁጭ ብለን ደግሞ በደንብ መስማት ስላለብን ነው። ድንገት በመጣሁበት በዚህ ቤት ውስጥ የሆነ አንድ መልካምን ነገር ጠይቀኝ። እሺ ምን አሉኝ ጋሼ? 10 ጥያቄም ቢሆን ይሁን ጠይቀኝ። እሺ እሺ ጋሼ 10 ጥያቄም ቢሆን ጠይቀኝ፣ አትፍራ። እሺ እሺ ነበር። መሲ መቀጠል እችላለሁ? እሺ ጋሼ ምናልባት አሁን ብዙ ወጣቶች አሉ ቤተክርስቲያን ውስጥ የሚያገለግሉ እዚህ ያሉ እና በእርሶ ዘመን ካሳለፉት ከህይወት ጌታን እንዴት ማገልገል እንዳለብን፣ በእግዚአብሔር ቤት ውስጥ እንዴት መቀጠል እንዳለብን፣ ወንጌልን እንዴት መስበክ፣ የእግዚአብሔር ሕዝብን ደግሞ እንዴት ማገልገል እንዳለብን እርሶ ከኖሩበት ዘመን በጥቂቱ እንኳን ቢናገሩን። አሁን ያለንበት ዘመን አገልግሎት ብዙም እንደዚህ ሰው ለአገልግሎት ኮንሽስ የሚሆኑበት ዘመን አይደለም። የእርሶ ዘመን በብዙ አይነት ተፈትኖ እንደ ወርቅ ነጥሮ የወጣ የወንጌል አገልግሎትም ህይወትም ቅድስናም ጽድቅም ጭምር ነው የእርሶ እያሳለፉበት የህይወት ዘመንና አሁን ላለነው ለዚህኛው ጀኔሬሽን የሚሉት ነገር ይኖራል ወይ? እንዴት ባለ መንገድ ይህንን ልዑል እግዚአብሔርን እናገልግል? የተቀደሰውን የእግዚአብሔርን ህዝብስ ደግሞ እንዴት እናገልግል? በምን አይነት መንገድ ብንሄድ ስኬታማ እንሆናለን? ይህንን መንገድ ደግሞ ለእኛ ቢያሳዩን ብዬ አስባለሁ። አመሰግናለሁ። እሺ ጌታ ይመስገን። አሁን ለእናንተ በእኛ ጊዜ የመከራ መከራ ነው። ምክንያቱም ወንጌል የሚያውቅ ሰው የለም። ዝም ብሎ አንድ ፊደል ያወቀውን ያችን ፊደል ጌታ ኢየሱስ የሚለውን ስም ይዘን እሱን እያስተማርን ነው። አሁን ብዙ ቃል የእግዚአብሔርን ቃል ስለምናውቅ ቃሉን እንደ ቃሉ እየተረጎመን ማሰማትና ማስተማር ብቻ ሳይሆን ጌታ እግዚአብሔር ከአገልጋዮቹ ጋር አንድ ጊዜ በፍጹም ምንም እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ይሆናለሁ፣ ምንም ነገር መርዝ ብትጠጡ እንኳን አይጎዳል። ይሰማል። ገስት ላሉ ሰዎች ይሰማል፣ ውጭ ላሉ ሰዎች አይሰማም። አሁን ይሰማል? ይሰማል። እየሰማን ነው። መጎስ እየሰማን ነው። ይቀጥሉ። የጌታ ቃል እንዲህ ይላል፣ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ፣ የሚነካችሁ የዓይኔን ብሌን የሚነካ ነው። እንደገና ደግሞ በራሳችሁ ላይ እጄን እወዘውዛለሁ ያለው እግዚአብሔር ጭራሽ ከቅዱሳን ከአገልጋዮች
ወንድ ሴት ልጅ አዋቂ አይልም። እኔ እስከ መጨረሻ ድረስ ከእናንተ ጋር ነኝ፣ አልተዋችሁም፣ አልለቃችሁም የሚል እግዚአብሔር ከእኛ ጋር አለ። የሁኔታው ጭንቀት ከመንግስትም ከግለሰብም ከሰይጣንም ከሽብታም የሚደርሰው ነገር ሁሉ በፍጹም ይመጣል እንጂ በመጣበት መንገድ ይሄዳል። አንዱ እኛን ለመጉዳት ቢመጣ ከሰባት መንገድ እግዚአብሔር ያጠፋዋል። ስለዚህ ወጣቶች ከጌታ በወሰዱት እምነት ብርታት ታጥቀው የመንፈስ ቅዱስን ሰይፍ በእጅ ይዘው ተንበርክከው ጸልየው ተነስተው ቢሄዱ የነፍስ ምርኮን ጌታ ይሰጣቸዋል። የሚያልፍበት መንገድ ሁሉ እግዚአብሔር ያዘጋጃል። ዛሬ በእነሱ ላይ ደባ ሊፈጥር የሚፈልገው ሰው አጥፍቶ ጫካውን መንጥሮ በድል በደስታ እንዲያገለግል እግዚአብሔር ያደርገዋል። እኛንም እንደዚህ እያደረገ እስካሁን ጠላት ድምጥዋጡ ጠፍቶ ሜዳ ለእኛ ተሰጥቶ ጌታን እያመሰገነን እንድናገለግል ይኸው ብርታት ጨምሮልን ጌታን እያገለገለን አለን። መፍራት ነው ኃጢአቱ ውጤቱ። መፍራት ለጌታ ለማገልገል ቦታ አይሰጥም። በመንፈሳዊና መለኮታዊ ድፍረት ነፍሳችሁን ለእግዚአብሔር ሰጥታችሁ ብቻ አገልግሎታችሁን መቀጠል ነው። እግዚአብሔር በሰጠና በመራ መንገድ ላይ ጌታን በተስፋ በደስታ ባለመጠራጠር ማገልገል ነው። ለአገልግሎት ደግሞ መነሳት ነው። ሐዋርያ ጳውሎስ አንደኛ ጢሞቴዎስ 1:12 ላይ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ የሾመኝን ኢየሱስ ክርስቶስን አመሰግናለሁ ይላል። ይህን ስልጣን የሰጠው እግዚአብሔር ስለሆነ በምንም እናንተ በሚታገለግሉበት ጊዜ ፍሬን ይሰጣል። በእናንተ ላይ ደግሞ ድቅን ብሎ ጠላት ቢመጣ እግዚአብሔር ድብን አድርጎ ያጠፋዋል። እናንተ በምስጋና ተሞልታችሁ ታገለግላላችሁ። አትብሩ። የሚታገለግሉ እናንተ ሳይሆን መንፈስ ቅዱስና ሰማይ ጉልበት ነው። ጳውሎስ ጋር የሰራው ጌታ፣ ጴጥሮስ ጋር የሰራው ጌታ፣ ከእኛ ጋር የሰራው ጌታ፣ ከአባቶቻችን ጋር የሰራው ጌታ፣ ብርሃኑን የማያጠፋ ጌታ በአዲስ ብርሃን ያሰራል። ከእናንተ ጋር ጥርጣሬን ታው፣ በድፍረት ዝም ብላችሁ መስክሩ፣ በድፍረት ስሩ። እግዚአብሔር ከኔ ጋር አለ በሉ። አለ፣ ዘላለም አይለይም። ጌታ ጸጋውን ያብዛላችሁ ነው። እኔ ምክሬ ይሄ ነው። ጋሺ እግዚአብሔር ይባርኮት። በእውነት እኔ በብዙ ተጠቅሜያለሁ፣ ተባርኬያለሁኝ። እርስዎ እንግዲህ የሚነበብ መጽሐፍ ኖት። መጽሐፍ ለእኛ ጽፈው ከሚሰጡት በላይ እርስዎ የሚነበብ መጽሐፍ ኖትና ትውልድ በብዙ ከእርስዎ ብዙ የሚማረው ብዙ ነገር ይኖራል። ገና እግዚአብሔር በሚጨምርሎትም ደግሞ እድሜና ዘመን ገና በብዙ ትውልድን ያገለግላሉ እና እግዚአብሔር አምላክ ይባርኮት። መሀል ላይ ጥያቄ ሲኖር ጠይቃለሁኝ። ምናልባት መሲ ሌላ ሰው ካለ ይጠይቅ። አመሰግናለሁኝ። ዛሬ በሁለት መድረክ አገልግያለሁ። ጠዋት ዳልቦ በተባለው ቦታ አገልግዬ፣ ሁለተኛ አብሮ ይባርከን። እንደው ጋሼ የመጨረሻ ጥያቄ ይሁነኝና በዚህ ሰዓት ጋሼ እንደው በጣም የሚናፍቁ ትሰማላችሁ? የምነግራችሁ አለኝ። እኔ የምነግራችሁ አሁን እኔ መጽሐፉን እንኳን እስከ እናንተም ድረስ ለመላክ የሚችለው መጽሐፍ ከወንጌል ወደ ወላይታ መቼ እንደገባ የገባው ወንጌል እንዴት እንደሆነ ስንት ሰው በመጀመሪያ እንዳመነ ማነው በዚያ ላይ በመሪነት የሚመራ እንዴት ሆኖ እስካሁን ድረስ በወላይታ እስከ 1500 አጥቢያ ድረስ ሊቆም ሊያድግ የቻለው ይህንን የሚለውን ሁሉ ለመጽሐፍ መጽሐፉን ይዤ ገንዘቡን አጥቼ በጌታ ፊት አስቀምጬ እያለቀስኩ እየጸለዩ አለሁ። ለዚሁ በጌታ እናንተም መብቴን ፈልጉና
የጌታ ፈቃድ ቢሆን መጽሐፉን ጽፌ ባወጣ ቀጥታውን ለእናንተም ወደ አገራችሁም ለማዳረስ ይችል ነበር የሚል ነው የኔ ሀሳብ። እሺ አውሹ አውራና ከዛ በኋላ እኛ እናወራለን። አው በደንብ ተሰምቶናል። ጋሽ ጌታ ኢየሱስ ይባርኮት። እርስዎ እንግዲህ እግዚአብሔር አምላክ እድልና ዘመን ሰጥቶት በዚህ ዘመን ላይ ያሉትን ወጣት አገልጋዮችን ይመለከታሉና አሁን ምን ይሰማዎታል? እግዚአብሔር በእርስዎ ዘመን ገና እየወጡ እያደጉ በብዙ ኃይልና ጸጋ እየተገለጡ ያሉ ወጣት አገልጋዮችን ሲያዩ ምን ይሰማዎታል? አሁን ለእኔ ደስታ ይሰማኛል። ለምን ቢባል ወራሼ ናቸው እነሱ። ጌታ ይመስገን በወንጌል ያድጋሉ። አሁን ዛሬ በአንድ ቦታ ጭራሽ ወጣቶችን ብቻ አስተምሬ መጥቻለሁኝ። በክርስቶስ ፍቅር የሚያድጉ ወጣቶች እና በክርስቶስ ፍቅር የማያድጉ ወጣቶች በሚል በሁለት መንገድ ርዕስ አስተምሬያቸው መጣሁ። ይሄ ወጣቶች ዛሬ ወጣት ነገ እንደኔም የጌታን ቤት ጉዳይ የሚሸከሙ ናቸው። ስለዚህ እነሱን በእግዚአብሔር ቃል ትክክል ኮትኩቶ ትክክል አስተምሮ ማሳደግ ነው። አሁን ለምሳሌ ጳውሎስ በሕፃንነት ያሳደገው ጢሞቴዎስ እስከ ሞት ድረስም ታምኖ ያገለግል ነበር። ሙሴ በሕፃንነቱ ያስተምረው ኢያሱ የእግዚአብሔር ሕዝብና ቤቱን ተሸክሞ ያገለግል ነበር። ኤልያስ እንደዚህ ተቸግሮ ያስተማረው ኤልሳዕ ቤቱን የእግዚአብሔርን ቤት ያገለግል ነበር። እናንተም ተቸግራችሁ ወንጌልን ብታዳርሱ የእግዚአብሔር በረከት በእናንተ በልጆቻችሁ በኑሯችሁና በሕይወታችሁ ላይ ይሆናል። ሰይጣንና የሰይጣን ደባ የጠላት ድንፋታ ሁሉ አይነካቸውም። የጠላትን ጩኸት ብቻ ትሰማላችሁ እንጂ ምኑንም ወደ እናንተ አይጠጋም። ጌታ በቃሉ ላይ 1000 ከፊት 10,000 ከኋላ ሲወድቅ አንዳች ነገር አንተ ጋር አይደርስም ብሎልና ታማኝ አምላካችን የተናገረው እውነት ነው። ስለዚህ ምንም ነገር ስለማይቸግረው ወጣት እየዘነጠ ደስ ብሎት እያገለገለ በደስታ ይኖር። ወደ እሱ የሚመጣውን አደጋ ቢሆን ያው እግዚአብሔር ደፍቶ ያጠፈዋል ነው። እግዚአብሔር ይመስገን። ጋሽዬ ምናልባት በቀደመዋ ቤተክርስቲያንና አሁን ባለችዋ ቤተክርስቲያን መካከል ምን አይነት ልዩነት ያለው ይመስሎታል? የቀደመዋ የእርሶ ዘመን ቤተክርስቲያን በጣም በብዙ አይነት ፈተና ውስጥም እያለፈች እያበበች በብዙ ጠንክራ ትውልድን ሰርታ አሳልፋለች። አሁን ላይ ደግሞ ያለችዋን ቤተክርስቲያን ሲመለከቱ ምን አይነት ልዩነት ይታያል ብሎ ያስባሉ? ለወደፊትስ ደግሞ የአሁኗ ቤተክርስቲያን ምን ማድረግ አለባት ብሎ ይመክሩናል? እሺ፣ ባለፈው ጊዜ ያለው ቤተክርስቲያን ደፋር ነው። ሞት አለ ቢባል ጉዳይ አይልም። እኔ ጌታን ክጄ ቢሆንም እሞታለሁ፣ ሙቼም ወደ ዘላለም ቅጣት ይገባለሁ። ከዚያ ጌታን አገልግዬ ወደ ዘላለም ሕይወት መግባት ይሻለኛል። ኢየሱስም ሞቷል፣ እኔም እሞታለሁ ብለን እንወጣለን። ዳሩ ግን ጉንፋን ሳይዘን እንመለሳለን። ወደ ወህኒ ወስደው ቢሆን በሰላም ታስረን ለሌላው በወህኒ ላለው ወንጌል ሰብከን እንመጣለን። ደግሞ ከዚያ እንወጣለን፣ እስከ ብዙ ትውልድ ድረስ ወንጌልን እናስተምራለን፣ ነፍሳትን እናድናለን፣ ቤተ ክርስቲያን በየቦታው እናቋቁማለን። አሁን እናንተን እኔ የሚመክራችሁ ሰይጣን የሌለበት ዘመን የለም። በእኛ ጊዜም ሰይጣን አለ። በፍጹም ጌታን እንድንክድ ያደርጋናል፣ እንድንገረፍ ያደርጋናል፣ እንድንደበደብ ያደርጋናል፣ እንድንዋረድ እንድንሰደብ ያደርጋናል። በዚያ ሁሉ ቦታ ተንበርክከን ጸልየን
ለጌታ ነግረን ለምሳሌ ሐዋርያ ሥራ ምዕራፍ 4 ላይ ሐዋርያ ጳውሎስና ሐዋርያቶች ጌታ ሆይ ወደ ዛቻቸው ተመልከት እንዳሉ በእግዚአብሔር ፊት እነሱን አሳይተን የእኛን ስራ እንቀጠላለን። እነሱ የራሳቸው ይጠፋሉ፣ እኛ ግን ዘላለም ወንጌልን እየሰራን አለን። አሁንም እንደዚህ ብርታታችሁ እንደዚህ ሆኖ በጌታ በርቱ፣ አትጠራጠሩ። እኔ እሞታለሁ ይገለኛል አትበሉ፣ እግዚአብሔር ከኔ ጋር ነው። እነሱ በወህኒ ቢያደርጉ እግዚአብሔር በድንቅ ሁኔታ ያወጣኛል ብላችሁ በእምነት ተሞልታችሁ ወንጌልን በደንብ አገልግሉ ይላለሁ። ጌታ መልካም ነው። አንድ ጊዜ አስታውሳለሁኝ አባባ ዋንዳሮ ይመስለኛል ወንጌልን በገጠር በሚሰብኩበት ዘመን የደርግ ወታደሮች መጥተው ይዘዋቸው ወደ ወህኒ ሊያስገቧቸው ሲወስዱ እኔ በምድር እሄዳለሁ አንተ ግን በሰማይ እለፍ ብለው የተናገሩት ቃል አለና ምናልባት እስቲ አንድ ጥያቄ ብጠይቅዎት ጋሼ፣ አሁን በዚህ ሰዓት ምን ያጓጎታል? ምን አይነት ነገር ምን ይናፍቆታል? እግዚአብሔርን ሲያስቡ ደግሞ እርሶ ምን ይሰማዎታል ጋሼ? እኔ አሁን ባለፈው ጊዜ ከእናንተ ጋር ከተገናኘሁ በኋላ ታምሜ በክርስቲያን ሆስፒታል ላይ 2 ወር ከሳምንት ያህል ታምሜ እግዚአብሔር ለስራ ደረስክም ብሎኝ ከሆስፒታል ወጥቼ አሁን በአገልግሎት ላይ ነኝ። ስለዚህ ምን ይሰማኛል? ለኔ ውርደት ቢይዘኝ፣ ክብር ቢይዘኝ፣ ችግር ቢይዘኝ፣ ድሎት ቢይዘኝ ቀጥታውኑ የሚታየኝ የጌታዬ ወንጌል ነው። አሁን ወንጌልን አሁንም አገለግላለሁ። ክብር ቢኖር፣ ስድብ ቢኖር፣ መታሰር ቢኖር ይህ ለእኔ ጉዳይ አይደለም። ምክንያቱም ጉዳዩ ምንድን ነው? ሐዋርያ ጳውሎስ እኔ ይታሰራለሁ እንጂ ወንጌል አይታሰርም እንደሚለው እኔ ብታሰርም ይታሰራለሁ እንጂ ወንጌል አይታሰርም። ስለዚህ ወንጌል በምቾት ብቻ አይደለም። የወንጌሉ ጌታ ኢየሱስም በምቾት ብቻ በዚህ ዓለም አልኖረም። መከራን እየተቀበለ እየታሰረ እየተተፋ ማንም ክፉ ነገር ሲያደርጉበት ሲነኩበት ይህንን ችሎ ነው የአባቱን መንግስት ወረሰው። እኔም ደግሞ ችዬ እወርሳለሁ በማለት ጌታ በበረከት አኑሮኝ አሁን እንደዚህ ያለውን እድሜ ኖር ያለው ገና ደግሞ ድንቅ የሆነውን እድሜ ይኖራለሁ። ምንም በእኔ ላይ አይሰለጠንብኝም። በሽታም ቢሆን አይሰለጠኝም፣ ችግርም ቢሆን አይሰለጠኝም፣ ጠላትም ቢሆን አይሰለጠኝም። ይህ ሁሉ ለራሱ እንደወጣ እንደዚያ ይጠፋል። ቃሉ እንዲህ ይላል፣ አንተን ጠላት ሊጎዳ በአንድ መንገድ ይመጣል፣ እኔ ግን በ7 መንገድ አጠፋለሁ ይላል ዘዳግም 28 ቁጥር 7 ላይ። ስለዚህ በእናንተ ላይ በሚነሳው ሁሉ ላይ የሚነሳ ጌታ ኢየሱስ ነው። ስለዚህ እሱ ስለሚቀድም በተስፋና በደስታ አገለግሉት እንጂ በስጋ ነገርማ ድሃ አትሆኑም፣ በመንፈሳዊ ነገርም ድሃ አትሆኑም። በእግዚአብሔር ሰላም ተንከባክባችሁ ትኖራላችሁ ብዬ ነው ምክር የሚሰጥ። እግዚአብሔር ይባርኮት ጋሼ። በብዙ ምናልባት እዚህ ያለን ሁላችን እየተጠቀምን ነው፣ እየተባረክን ያለ ነው። በእርሶ ንግግር በብዙ እየተማርን ነው። በጣም ደስ እያለን ደግሞ እየሰመነዎት ነው። እስኪ ጋሼ ምናልባት ወደኋላው ዘመን ልውሰዶትና በቤተ ክርስቲያን በሚያገለግሉበት ዘመን እንዴት ባለ መንገድ ነበር ሲያገለግሉ የነበረው? እንግዲህ የወንጌልን አገልግሎት ይዘን ስንጓዝ ብዙ አይነት ወጀብ፣ ግፊያ፣ ሰልፍ ይበረታብናልና እንዴት ጌታን ለማገልገል ወሰኑ? እኔ ሳገለግል ግማሽ መሪ ልክ እንደ ሰይጣን ነው፣ ግማሽ መሪ ደግሞ እንደ እግዚአብሔር ቃል ያገለግላል። በዚያ መካከል ክርክር ይወጣል። መጋቢ ሆኜ በመሀል ያለውን የእናንተን እንቅፋት ካየው በኋላ በእናንተ አካባቢም እናልፋለን። አሁን የሚለምነውና የሚለው ማንም ሰው ወንጌልን ለማገልገል ከተነሳ በርትቶ ሆነ ብሎ እግዚአብሔር ከኔ ጋር አለ እሱ እያለ አያስቸግረኝም ብሎ መውጣት ነው እንጂ
የማንም ዛቻ፣ የማንም ድንፋዛ፣ የማንም ጠላት ጉዳይ እሱን በጭራሽ አይነካውም። ጌታ ከሱ ጋር አለ። የራሳችሁ ጸጉር እንኳን ያለኔ ፈቃድ አይወድቅም ብሏልና እስካሁንም የእግዚአብሔር ጥበቃ በስቶ ነው የምንኖረው። አሁን ጥበቃም ይበዛላችኋል ለእናንተም ነው መልሴ። ሰዎች ወንጌልን ለማገልገል ሲነሱ በቤተ ክርስቲያን ውስጥ ብዙ መሪዎች ይኖራሉ። የሆነ ነገር ሲፈጠር መሪው እንደዚህ ተናገረኝ ብሎ ከቸርች የሚወጡ አገልጋይ እንደዚህ ብሎኛል፣ ሰድቦኛል፣ ተናግሮኛል ብሎ የሚወጡ ሰዎች አሉና ጳውሎስ አንድ ጊዜ ሲናገር ከፊታችሁ ያለው ሩጫ በትዕግስት ሩጡ ብሎ ይመክረናል። እና ምናልባት እርስዎ በዚህ ጉዳይ ላይ ምን ይላሉ? ሰዎች ማንን አይተው ማገልገል አለባቸው? አይሰማም? ሞጌ ሙይት ተደርጓል። ዋ ነገር የላቸውም እያሳላ ነው መሰለኝ። እዛ የሰውን ክብር፣ የሰውን ውርደት፣ የሰውን ጭንቀት፣ የሰውን ዛቻ ሳይሆን ቀጥታውን በመስቀሉ ላይ የሞተውን ክርስቶስን አይቶ ነው ማገልገል ያለበት። ምክንያቱም እነዚህ የቤተ ክርስቲያን ሽማግሌ ብለው ድርጅት ይሰማል። መሲ ይሰማሻል? አሁን ይሰማል። ይሰማችኋል? ይሰማል። ሞጌ ይሰማል። ሚዩት እያደረገ ነው እኔ ጋር። ሞጌ ውሃ ካላቸውም ውሃ የምትሉት ውሃ አይፈልግም አባ፣ ለዛ ነው። ነው እንዴ? አሁን የምነግራችሁ በእግዚአብሔር ቃል የተተከለ ሰው ክርስቶስን አምኗል እንጂ ሰውን አላመነም። ምክንያቱም ሰውን አይቶ የሄደ በሰው ተደናቅፎ ይሄዳል። በእግዚአብሔር መንፈስ ተመርቶ የመጣ ወደ ቤተ ክርስቲያን የገባ ስንት ጠላት ቢኖርም የአባቱ ቤት ነው እንጂ ከኔ ጋር የሱ እኩያ ቤት ነው እንጂ ብሎ በርትቶ ይኖራል። ይህ ሰው በመጀመሪያም በጥሪም በእግዚአብሔር ያልተጠራ ነው። በእግዚአብሔር ያልተጠራ ሰው እገሌ ጋር አልቀመጥም፣ እገሌ ቃል ሰድቦኛል ብል ከኢየሱስ እሱ ይበልጣል? ኢየሱስ የአመንዝራ ልጅ እየተባለ ተሰድቧል። ክርስቶስ ባልታጨበ እጅ ምግብ ትበላለህ እንደ ውሻ ነህ ተብሎ ተሰድቧል። ክርስቶስ ደግሞ የአጋንንት አለቃ አጋንንትን ያወጣል ተብሎ ተሰድቧል። ኢየሱስ መሳደብ ምንድን ነው? ጦሩን በእንትን ወግቶ ሞቷል። እሱ ድሮውንም በእግዚአብሔር የተጠራ ሳይሆን ከመንፈስ ቅዱስ ሳይሆን ከስጋ ዝም ብሎ ፍላጎት ሆዬ የተጠራ ነው። ለዚህ ምክንያት ነው ትቶ የሚሄደው። ሌላ ደግሞ እሱ ብቻ ሳይሆን እግዚአብሔር ከፈጠረው ነገር ሁሉ እኔ እወስዳለሁ የሚል ነው። ስለዚህ በጌታ ያለው ሰው አትጠጣ ቢባልም አልኮል ያለበትን ነገር አይጠጣም። አትብላ ቢልም በእግዚአብሔር ፈቃድ ያልሆነ ምግብ አይበላም። አትቢ ተብላም ጌታ ያልፈቀደውን ምግብ አትበላም። እግዚአብሔር ደግሞ ብርቱ ሆኖ ለእግዚአብሔር ቤት የሚነሳውን ሰው ያንሳ። እሱ ደግሞ ሁሉንም ድል የሚያደርግ ነው። ጌታ ጸጋውን ያብዛልሽ። እኔ የምለው ይሄ ነው። ጸጋውን ያብዛልሽ። ይባርክዎት የኔ አባት። እንደው ሌላ ጥያቄ ቢኖረኝ ጋሼ ኢየሱስን ምን ያክል ይወዱታል? ጌታ ኢየሱስን እንዴት ይወዱታል? ማለት ለኢየሱስ ምን አይነት ፍቅር አለዎት? እንደውም ለሱ ለጌታ ኢየሱስ ብዬ በልጅነቴ ጌታን ታው ብለው በብዙ አለንጋ ሲገርፉኝ እግዚአብሔርን ከመታው ቢላዋ አምጥታቸው አንገቴን ቁረጡ ሰይፉ ሲል እምቢ ማለትን አይተው ትተውኝ፣ እንደገና ሌላ ጊዜ ከቂጥ እስከ ማጅራት ድረስ በቅሎ አለንጋ በቅሎ ገመድ ይዘው እግሬንና እጄን
ወጥረው ይዘው በሶስት በቅሎ አለንጋ ከቂጥ እስከ ማጅራት ድረስ ገርፈው ጌታን ካድ ሲል እኔ እግዚአብሔርን አልክዳውም ገና አምናለሁ እጄን አንስቼ እያልኩ እንደገና ደግሞ ወህኒ ቤት ሳይወስዱኝ 8 ሰዎችን በአንድ በቆሎ ጎተራ ለ15 ቀን አስረው በዚያ የወደዱትን ሲያደርጉ ይህን ሁሉ እየተቀበሉ ቆይቼ አሁንም አትተውም እምነት ስለ አሁን ጨምሬ እንደውም አምናለሁ። ድሮ እምነቴ ትንሽ ደክሟል፣ አሁን በቃ አምናለሁ እያልኩ እንደዚህ ባለው ነገር ማዕከል አለሁ። እንደዚህ ነው ያደረስኩት ወንጌል። ኢየሱስን በጣም እንደሚወዱ በደንብ ያስታውቃሉ ጋሺ። እግዚአብሔር አምላክ እንደገና እድሜዎትን ይጨምርልን። ኢየሱስን በጣም መውደድ አይደለም፣ ኢየሱስን ታው ብል አሁን በዚህ ግደሉኝ እንጂ ኢየሱስን አልታውም ነው። እኔ ከነፍሴ ይበልጡን እወደዋለሁ ኢየሱስን። አንድ ጥያቄ እኔም አባባ አሁን ደግሞ አሁን ጌታ የተቀበሉ ትኩስ ሰዎች ማለት አዳዲሶች አሉና ጌታን በተቀበሉበት ጊዜ እንዴት እንደ በረታችሁ እነሱም እንዲሰሙ ብታስተላልፉ። አንድ ነገር አለ። ለነሱ ወንጌል የሰበኩት ሰዎች ከነሱም የበረቱት መጽሐፍ ቅዱስ የሚያውቁ ሰዎች እነሱን እንዲያበረቱ፣ እንዲያስተምሩ፣ በቃሉ እንዲጠነከሩ ኢየሱስን በአፍ ሳይሆን በልብ መዝገብ ጽላት አድርገው ጽፈው እንዲያምኑ ልክ በራሳቸው መምከር ወይንም ከነሱ የበለጠውን በቤተ ክርስቲያን ያሉት አባቶች ወይንም እህቶች፣ ወንድሞች በርትተው እነሱን በቃል ኮትክተው እንዲያሳድጉ እነሱ ከነሱ ጋር መተባበር። አንድ ሰው ካመነ በኋላ ወደ እሱ ቤት ሄደን እንደም ድሃ ቢሆን ያለችንም ገንዘብ ትንሿንም በቃ ቡና አዘጋጅቶ የሚጠጡበት ይህንን እያዘጋጀን እያጠነከረን የጌታ ቤተሰብ እናደርጋለን። እንደዚያ ማድረግ ነው። ከነሱ ደግሞ መራቅ አይቻልም። በእነሱ አጠገብ ሆነን ጠዋትና ማታ ወላጆች በሚያስገድዱበት ጊዜ አትጠጉ። እነሱን ሚከሩ፣ ገስጹ፣ አስተምሩ። እንደ ሕፃን ልጅ ናቸውና በቃ አበረቱ። ከዚያ በኋላ የዓለም ፈተና ቢመጣም ጌታን አይለቁም። ይሄ ነው ምክሬ። እሺ ጌታ እግዚአብሔር ይባርካችሁ። እኔ መሲ አሹር ጌታ ይባርክ። በጣም የሚገራርም ይሰማል ድምፄ? አዎ ይሰማል። አውራ ይዞል ሞገን አይወድም ስልኩ። ሞገ አንተ ስታወራ ይዘ አይሰማም፣ ምንም አይሰማም። አዎ ስልኩ አባባን እኮ ነው። ይሰማል። አይ አሁን ይሰማል። እሺ አሹ በጣም እኔ በነገራችን በውስጥ የነበሩኝን አጠገብ ሆኜ ስጠይቅ አባያው ይመልሰኛል፣ ግን እናንተ ብጠይቁ ብዬ ያልኩትን ብዙ ጥያቄዎችን አቀርባል። ጌታ ዘመንን ይባርክ። በጣም ነው የምወድ። በጣም አባ እኔ በጣም ባለፈውም ተናግሯል ይህንና በበቆሎ ጎተራ ውስጥ የታሰሩበትን ስርዓት ስነግሮኝ በጣም ነው ሁሌ ያንን ሳስብ እኔ እንትን ይለኛል። አይሰማም አይደል? ጌታ ይዛቸዋል። ይሰማል እና በደንብ ነው የምሰማው እና በጣም የሚገራርም መንገዶች ያለፉበት ነው እና አባ መጨረሻ አንድ ጥሬ ላደርገው ነገር አለ እያለኝ ስለሆነ ከጨረሳችሁ፣ አንደኛ ደግሞ እኔ አባ ከድሮ መዝሙር አለው እና መዝሙር
እነሱ የሚዘምሩት አዎ አለ፣ እስር ቤት ሲገቡ የሚዘምሩት፣ ዋንጌል ሲሰብኩ የሚዘምሩት መዝሙር አለ እና ያንን መዝሙር አባቢ ጋብዘን እኔ ደስ ይለኛል። ከዛ በፊት አዎ ግን አዎ የምታስቀድሙት ግን ነገር ካለ አንዱ አንድም ደግሞ ትንሽ ወንጌል ሰብኮ ነፍሳትንም ደግሞ ቢጠሩ በሳቸው ጌታን መቀበል የሚፈልጉ ሰዎች የንስሐ ጸሎት ቢጸልዩ ፍቃደኝ ማለት ውስጤ እንደዚህ እያሳሰበኝ ነበረ ከቅድሙ ማለት ነው። እና እሱ ቢደረግ ቀድሞ እሱ ይሻላል። እንዲህ ይላል ቃሉ፣ የእግዚአብሔር ቃል ሰው ዓለምን ሁሉ ቢያተርፍ ነፍሱን ቢያጎድል ምን ይጠቅመዋል ይላል። እንደገና በሮሜ ምዕራፍ 6:12 ቁጥር ላይ ጳውሎስ በሚሞት ሥጋችሁ ኃጢአት አይንገስ ይላል። ሥጋውን ለሞት የተዘጋጀ ነው። በምንም ተአምር ወደ አፈር ይገባል እንጂ ወደ እግዚአብሔር ጋር ሰማይ አይሄድም። ሥጋ የዓለም ነገርን ሁሉ ጨርሶ ቢበላ፣ የዓለምን መጠጥ ሁሉ ጨርሶ ቢጠጣ፣ በዓለም ሁሉ ነገር ለሱ ቢሆን ትቶና ጥሎ የሚሄድ ወደ ጉድጓድ ተቆፍሮ የሚወድቅ እበት ነው እንጂ ማዳበሪያ ነው እንጂ ሥጋ ምንም አይጠቅምም። ስለዚህ ሥጋ ለብሶ ወደ ጌታ ቤት ሳይመጡ በዓለማዊ ነገር የሚሆኑ ልክ እንደ ከብት ናቸው። ከብታውን አያውቁም፣ ግን የሰው ነፍስ ከሰማይ እንደመጣ በግዴታ ወደ ሰማይ ይሄዳል። ጌታን ያላመነ ሰው ወደ ሲኦል ከሰይጣን ጋር ወደ ሲኦል ይሄዳል። ጌታን ያመነ ሰው ግን ከሲኦል ወጥቶ ወደ ዘላለም ሕይወት ወደ ሕያው እግዚአብሔር ከተማ ወደ ጽዮን ይገባል። ስለዚህ ለሲኦል ተዘጋጅቶ ከመኖር፣ ሰይጣንን ከመስገድ፣ መላእክትን ከመስገድ፣ ፈጣሪውን እየሰገደ እያመለከ ከፈጣሪው ጋር የዘላለምን ሕይወት ተቀብሎ ሰማይ ሶስተኛ ሰማይ ከዚያ በላይ ባለው ሰማይ ያለውን ጌታ ኢየሱስ ክርስቶስን ተቀብሎ ለእግዚአብሔር ንስሐ ገብቶ ነፍሱ ፈጥሮ ያለውን የሚወደንን ከዚያም ባሻገር እኛ እሱን ሳንወድ እኛን ወዶ ከዓለም ከሰማይ ወርዶ በመስቀል ላይ ሙቶ ከድንግል ማርያም ተወልዶ አትሙቱ ኑ ወደ ዘላለም ሕይወት ግቡ ብሎ ሁለት እጆቹን ዘርግቶ ወደሚለምነው ወደ ኢየሱስ እጃችንን አንስተን ማመንና መቀበል ከእግዚአብሔር ጸጋ ነው። ልጆቼ ጌታን ያልተቀበላችሁ ብትኖሩ ዓለም ምንድናት? ዛሬ አላፊ ናት። ዓለምን መጽሐፍ ቅዱስ እንደ አበባ ነው፣ እንደ ሳር ነው። አበባው ዛሬ ያብባል፣ ነገ ይረገፋል፣ ሳሩም ይደርቃል። የእግዚአብሔር ቃልና የእግዚአብሔርን ቃል የሚሰሙ የዘላለም ሕይወትን ይወርሳሉ ብሎ ቃሉ ተነግሯልና በዚህ ነፍሳችሁና ሥጋችሁ በሰላም እያለ ወደ ጌታ ቤት ብትመለሱ እኔ አምናለሁ ብላችሁ ኢየሱስን በልባችሁ አምናችሁ በምላሳችሁ መስክራችሁ ዘላለም ለጌታ ልጆች ቃሉ እንደሚለው ለእግዚአብሔር ወንድና ሴት ልጆች ትሆኑልኛላችሁ ተብሎ እንደተጻፈ እንደ እግዚአብሔር ቃል ለሕያው እግዚአብሔር ወንድና ሴት ሆናችሁ ተፈጥራችሁ ንስሐ ገብታችሁ ብታምኑ በጌታ ፍቅር እለምናችኋለሁ። ማን አለ ካለ እኔ አለው ከዛሬ ጀምሮ የጌታ የኢየሱስ ልጅ እሆናለሁ፣ ሰይጣን እክዳለሁ የሚል ሰው እጁን በቃ አንስቶ ያሳየኛል። ከዚያ በኋላ ይጸልያለሁ ለሱም ለሌላውም። ጌታን መቀበል ቆይ አንድ ቁጥር ጻፉ እስኪ። በአባባ እጅ ጌታን እቀበላለሁ የምትሉ ጌታን ያልተቀበላችሁ አንዳንድ ቁጥር ኮመንት ላይ ጻፉ። እሺ አንድ ሰው ቀጥሉ። ሌሎችም ጌታ ይወዳችኋል። 2 3 4 እሺ ደጋግማችሁ 10 ሰው ነው 10 ሰው
የመዳን ቀን ዛሬ ነው። 15 18 ሰው ነው 21 ሰው ነው። እሺ 22 ጻፉ። የመዳን ቀን ዛሬ ነው። በአባባ እጅ ጌታን ከተቀበላችሁ የምር መታደል ነው። እሺ 28 ሰው አንዳንድ ቁጥር ጻፉ። ጌታ ዓላማ አለው። ይሄ እድል ነው ዛሬ 29 30 31 32 እሺ ጻፉ። ሁላችሁም ጌታን እቀበላለሁ የምትሉ እቀበላለሁ። በቃ ዓለም ዮኒ መኛ ታውቃላችሁ። ከዮኒ መኛ እንግዲህ እኔ እንጃ የሚበልጥ ሰውን ሊያሳያችሁ አልችልም። እሺ ተባረኩ። እግዚአብሔር ይባርካችሁ። ያው ብዙ ሰው እየጻፈ ነው። ቁጥሩ ጊዜ ያላችሁ ከቻላችሁ እሺ ፕሮፋይሉን ያደረጋችሁ አስወጥቶታል። ፕሮፋይሉን ያደረጋችሁ እንትን አንዳንዶች እሺ ስራው ይፍረስ እና ሁላችሁም እዚህ ያላችሁ ወይ ዳጊ ቢሆን እንኳን ሞገም አባባም ይመለሳል። እንዳትወጡ አባባ ሳይጸልይላችሁ እንዳትወጡ። ማሪ አሺ ብዘምር ደስ ይለኛል። ቆይ አሁን እንትን ነፍሳትን ጥሪ እያደረገን ነው። ይዘምራል መጨረሻ ላይ ዛሬ ብቻ ኮፕሊንግ ያድርጉ ውስጥ አንዴ። እሺ አይ በጣም ዛሬ ውጊያ ብዙ ነው። ጌታ ግን መልካም ነው። ሜሲዬ ውጊያው ለምን እንደበዛ በዋትስአፕ ነግሬሽ ነበር አልሰማሽ? ዘመናችሁ ይባረክ ቅዱሳን። እንደውም ይሄም ጥሩ ነው፣ እንደ ቅድሙ አይደለም፣ ትንሽ ጥሩ ነው አሁን። አው ግን አሁን እኮ ሞጌ ሄዷል እኮ። የሞጌ ስልክ ዛሬ ነው እንዴ? ከዚህ በፊት እኮ 24 ሰዓት ከኛ ጋር እዚህ ምንም እኮ አይሆንም። እና ብቻ ይሄን ጸሎት ወደ 40 ምናምን ሰዎች ናቸው እኮ አንድ ቁጥር የጻፉት። ብቻ ምን ላድርግ? አረ ሞጌ ግባ ወይ እንትና ገስት ላክ ወይ አንድ ቁጥር ጻፍ እየሰማክ ከሆነ። አረ መንፈሱ ሽባ ይሁን በኢየሱስ። የዛሬ ኔትወርክ ሰላም ብያለሁ። እስከዛ ግን ኮፕሊንግ አድርጉ። ኮፕሊንግ 15,000 ነው ያለው እና ኮፕሊንግ ስታደርጉ ቤቱ አክቲቭ ይሆናል። ብዙዎቻችሁ ውረዱና እስቲ ወደ 20 አስገቡ። ከዛም በኋላ ቤቱ አክቲቭ ይሆናል። ኔትወርክ ቢዝም ይሰራል። ስለዚህ ሞኬን እስከሚመጣ ድረስ ኮፕሊንግ አድርጉ። ታብና ኮፕሊንግ አድርጉ። አሁን አንዳንድ ቁጥር ለጻፉ ሰዎች ዳግዬ ካለክ የጸሎት ብታደርግላቸው አባ ከመጣ በድጋሚ ይሄ ሁሉ ሰው እንዲያመልጥ አልፈልግም። ወይ ሚሩ ዳጊ ይጸልይ። ዳጊ እየሰማን አይመስለኝም፣ ወይ ስራ ላይ ነው። አብዛኛው ጊዜ ስራ ላይ ሆኖ ነው። እና ብቻ ዛሬ ግን ኔትወርክ ለምንድን ነው እንደዚህ የሚዋጋው? በኢየሱስ ኧረ ተሰቃየን። እስከዛ እሺ አሹ እየዘምርና ከዛ አባባ እስከዛ ይመለሳሉ። አረ እሳቸው እኮ ማረፍ አለባቸው። እሺ ጌታ ኢየሱስ ይባረክ። ከኛ ጋር ደግሞ እግዚአብሔርን ለማምለክ በዚህ ያላችሁ አሹ የተባረክ። አሁን ሰው እያለ አንድ ጥሪ ማስተላለፍ እፈልጋለሁ። አባባ እንደነገሩን ከሆነ መጽሐፍ እየተጻፈ ነው፣ ግን ለማሳተም አቅም እንደሌላቸው እየተናገሩ ነው። ስለዚህ ያንን ጉዳይ ኢምፖርታንት ጉዳይ አድርገን ሁላችንም መስራት ይኖርብናል እና ይሄ መጽሐፍ ታትሞ በእጃችን ላይ እንደምንም ሆኖ መድረስ አለበት፣ አባባ በህይወት እስካሉ ድረስ ማለት ነው። ስለዚህ ሁላችንም
የበኩላችንን ድጋፍ እያደረገን ፔጆቻችንን እንኳን ለዚህ ጉዳይ ያሳልፈን ሰጥተን ማስታወቂያም እያደረገን ይሄ መጽሐፍ በቅርቡ ታትሞ በእጃችን ላይ መግባት አለበት እና ምንድነው አሁን በሚያስቸግር ኔትወርክ የሰማነውን ነገር እያነበበን ማወቅ እንፈልጋለን ወይም ማወቅ አለብን። ስለዚህ ታሪካቸውም ሰፊ ስለሆነ የእምነትም ጉዳይ ስለሆነ ደግሞ ተጽፎ ታትሞ በእጃችን ላይ መግባትም ስለሚያስፈልግ እዚህ 1100 ሰው አላችሁ። አባባው መጽሐፍ ጽፈዋሉ። ለማሳተም ግን ባጀት የላቸውም። ስለዚህ በምንችለው ቋንቋ በምንችለው አቅም በምንችለው ሁሉ ድጋፍ ልናደርጋቸው ይገባል። እኔ በበኩሌ እጅንም እግርንም እሰጣለሁ። የላቸው ከዚህ በፊት የሰማሁት ነገር በቤተ ክርስቲያን ላይ ነው። እንደነዚህ አባቶች ስለዚህ አንድ ሰዎች መጥቶ ታሪክ የሚያወሩት አሁን ከአባባ ጋር ቁጭ ብለን እንደዚህ ፌስ ቱ ፌስ መታያያትና ማውራት ምንኛ መታደል እንደሆነ ስለዚህ ይህንን ድምጽ የምትሰሙት ቅዱሳን ወገኖች የአባባን መጽሐፍ እናሳትም እስካለንበት መጥቶ መጽሐፉን ማንበብ አለብን። እሳቸው እንደተዘጋጁ እና ባጀቱ ምን ሰዓት እንደምንመደብ ከነገሩን እኛ ሚዲያ ላይ እንቅስቃሴ እናደርጋለን። ብዙ የሚያደርጉ ሰዎች አሉ፣ ቲክታከሮች አሉ፣ እኛም ደግሞ አለን በቻለን መጠን። ስለዚህ የአባባን መጽሐፍ በቅርቡ እናሳትም ነው ያለኝ ጥሪ ይሄ ነው። 1100 ሰዎች አላችሁ። የአባባ መጽሐፍ በቅርቡ ታትሞ በእጃችን ላይ እንደሚገባ እኔ እርግጠኛ ነኝ። እግዚአብሔር ደግሞ ድንቁንና ተአምራቱን ያደርጋል። ስለዚህ ማናችሁም ይህንን ነገር እንዳትረሱ። መቼ ሰማን እንዳላችሁ እዚህ 1100 ሰዎች ይሄ ነገር አሳይመንት ሆኖ ወይም የቤት ስራ ሆኖ ባይምሯችሁ ይቀመጥ። መቼ ማስታወቂያ እንደምንሰራ ይሄ ነገር መቼ ይፋ እንደሚሆን አናውቅምና የአባባን መጽሐፍ አሹዬ ስላቋረጥኩ በጣም ይቅርታ። አንዴ አፌ ቁርጥ ይበልልኝ። እኔ ሳላወራ ነው ቀድሞ ጨርሶ እንትን ያለው። እርግጥ የተሰጠን ሀደራ በአስቸኳይ ካላደረገን ከባድ ነው። አወራ ስል ነው ቀድሞ ያወራልኝ። እኔ እንደውም ከምንም በላይ ሌላ ነገር እኮ መልሰን የማናገኘው አደራ ነው። ይሄ መልሰን ማናገኘው አደራ ነው። ባይዘዌ እግዚአብሔር የምናገረው መልእክት ላናገኞች እንችላለን። ገብቷችኋል አይደለ? እግዚአብሔር በምስኪኖች አድርጎ ስለሚናገር ለማድረግ ወደ ላይ ያስቀራል። ሰይጣን ብዙ ነገሮችን ፈተና የሚያመጣውና እሳቸው የተናገሩትን ቃል ቀናት ሳልፉ ይህንን ነገር ሁላችንም እንዳላፍነት ለምን አንድ ብር አይሆንም? እኔ የእሳቸውን መልእክት መቀበል ፈልጋለሁ። እኔ አንድ ብር የአንዳቸውን ደብተር ጽሑፉን አግኝቸዋለሁ ማለት ነው። ስለዚህ እያንዳንዳችን ከነገ ጀምሮ እኔ እንደውም ባይቆይ የሚል አመለካከት ነው ያለኝ በራሴ። እኔ የሚጠበቅብኝን ነገር ሁሉ አደርጋለሁ ከጠየቃችሁኝን ነገሮች። ስለዚህ እንደኔ ፍቃደኛ የሆናችሁ ሰዎች 1000 ሰዎች አላችሁ። እሳቸው መቼ እንደሚታተም ምን ያህል ባጀት እንደሚፈልግ ያንን ኃላፊነት ወስዶ የሚያስጨርስ ሰው ካለ ከአሁኑ መድባችሁ ቢጨርሱ ጥሩ ነው እላለሁ። አመሰግናለሁ። በጣም ደስተኛ ነኝ። የእሳቸውን እንዲህ ቁጭ ብለን ማካፈል ራሱ ትልቅ ተስጦ እና ተባረኩልኝ። ዋው ተባረኩ። ጌታ ዘመናችሁን ይባርክ። በእውነት ያው ለእኛ ያው ትምህርት ነው፣ ብርታት ነው። ይሄ መጽሐፍ ያው ብዙ ሰው ኖርማል ነገር ነው። ሚዲያ ላይ ብዙ ሰው እንደዚህ በትብብርነት የሆነ ዝም ብሎ መጽሐፍ እያሳተሙ ነው